ሰላም ዲናችሁ ዲቻናል ቤተሰቦች ዛሬም እንደተለመደው በሌላ ምርጥ መረጃ ተመልሻለሁ። በዛሬው ቪዲዮ ደግሞ እንዴት አድርገን ቲክቶክ ላይ ምናምን ነገር የተለያዩ ውድድሮች ቻሌንጆች ምናምን ይዘጋጃሉ። ኮሜንት ምናምን ጽፋችሁ ኮሜንታችሁ ብዙ ላይክ ያገኘ ሰዎች እንደዚህ ትሸለማላችሁ ምናምን ይባላል። እና ኮሜንታችሁ ምንም ላይክ የማያገኙ ከሆነ ለተቸገራችሁ ሰዎች ዛሬ በቀላሉ ኮሜንታችሁ ላይክ የምታስደርጉበትን ምርጥ ሳይት አሳያችኋለሁ ማለት ነው። ክሬተሮችም ካላችሁ ቻሌንጆችን አዘጋጅታችሁ ሰው ላይክ ምናምን ነገር ይሄንን ዌብሳይት ተጠቅሞ ካገኘ እንዴት ማወቅ እንደምትችሉም ደግሞ አንድ ላይ አሳያችኋለሁ ማለት ነው። ሶ ይሄንን ቪዲዮ ተመልካችሁ ከወዳችሁት ላይክ ማድረጋችሁ እንዳትረሱ። ሌላ ሰው ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንድታበረታቱን ጠይቃለሁ። ወደ ቪዲዮ ስንገባ በመጀመሪያ የፈለጋችሁትን ብራውዘር ትከፍታላችሁ። እኔ የምጠቀመው ክሮም ብራውዘር ነው። ሶ ክሮም ብራውዘርን ከከፈታችሁ በኋላ ስክሪኑ ላይ ማስቀምጥላችሁ ወይም zefzoy.com ትከፍታላችሁ ማለት ነው። ልክ እንደከፈታችሁ እንደዚህ ይመጣላችኋል። ከዛም በኋላ እዚህ ጋር ካፕቻ አለላችሁ። እዚህ ጋር ኢንተር ወርድ የሚለውን ትነካላችሁ። ከዛም በኋላ እዚህ ጋር ከላይ አስቀምጥላችሁ መጻፍ ነው ማለት ነው። እዚህ ጋር እንደምትመለከቱት ግሩፕ ነው የሚለው። ስለዚህ ግሩፕ ብዬ እጽፋለሁ ማለት ነው። ሶ እንደምትመለከቱት ካፕቻውን አልፌያለሁ ማለት ነው። ከዛም በኋላ እንደምታዩት እንደዚህ ዌብሳይቱ ከፍቶልናል ማለት ነው። ከላይ ጀምሮ እንጀምር። እንደምታዩት በዚህ ዌብሳይት የምታገኟቸውን ነገሮች ነው የሚያስቀምጠው ማለት ነው። እዚህ ጋር መጀመሪያ ላይ እንደምትመለከቱት ፎሎወርስ የሚል አለ። ፎሎወርስ ማለት ለቻናላችሁ ፎሎወር የምታገኙበት ነው። ነገር ግን በቅርቡ ይከፈታል ነው የሚለው። ከዚህ በፊት ነበረ ከማን የተቋረጠው። ሀርትም አለ ማለትም ለቻናላችሁ ለቲክቶክ አካውንታችሁ ላይክ የምታገኙበት። ይሄም እስከቅርብ ቀን ነበረ። እዚህ ጋር ደግሞ ብዙዎቻችን አሁን የመጣንበት መንገድ ማለት ነው። የኮሜንት ሀርት ኮሜንታችንን ላይክ የምናስደርግበት። ከዛም በኋላ ቪው ይሰራል እንደምታዩት። ሼርም እያንዳንዱም ይሰራል ማለት ነው። ሼር የሚሰራው አሁን ሼር ይሰራል፣ ቪው እና የኮሜንት ላይክ ይሰራሉ። ላይቭ ስትሪምም በቅርቡ ይከፈታል ይላሉ ማለት ነው። ሶ እኛ እነዚህን ሶስቱም ሞክረን እናያለን ማለት ነው። ስለዚህ አሁን ወደ ምፈልገውን ለምሳሌ ላይክ የምፈልገውን ቪዲዮ ወስጄ ኮፒ ሊንክ አድርጌ እመጣለሁ ማለት ነው። ሶ ወደ አካውንቴ እሄዳለሁኝ። የሌላ ሰው ላይ ምናምን ነገር ከመሞከር እዚሁ በሰው ለመሞከር እዚህ አንድ ቪዲዮ እንከፍታለሁኝ። ከዛም ሊንኩን ኮፒ አደርጋለሁ ማለት ነው። ሊንኩን ኮፒ አደርጋለሁ። እንደምታዩት የላይኩን ቁጥሩን ላሳያችሁ። ኮሜንት ላይ እንደምታዩት 2 ላይክ ብቻ ነው ማለት ነው ያለው። እዚህ ጋር አንድ ኮሜንት ነው ያለው፣ እሱም 2 ላይክ ነው ያለው። ስለዚህ አሁን በአንዴው ምን ያክል እንደሚጨምር እናያለን። ስለዚህ ወደ ዌብሳይቱ መለሳለሁ። ከዛም በኋላ ኮሜንት ሀርት የሚለውን እነካዋለሁ። ከዛም በኋላ እዚህ ጋር እንደምታዩት ኢንተር ቪዲዮ ዩአርኤል ይለናል። ስለዚህ እሱን እነካለን። ከዛም ያመጣውን ሊንክ እዚህ ጋር ፔስት እንለዋለን ማለት ነው። እንደምትመለከቱት አምቶልኛል። አንድ ኮሜንት እንዳለ ማምቶልኛል ማለት ነው። ስለዚህ አንድ ኮሜንት የሚለውን ክሊክ አድርገዋለሁኝ። ሶ አይው እዚህ ጋር እንደምትመለከቱት ፕሊዝ ትራይ አጌን ሰርቨሩ ቱ ቢዚ ሆኗል ይለናል። ስለዚህ አንዳንዴ እንደዚህ ካላችሁ አይሰራም ብላችሁ ወደ ስድብ እንዳገቡ ፕሊዝ። አንዳንዴ ሰርቨሩ ሲጨናነቅ ላይሰራላችሁ ይችላል። ስለዚህ ድጋሚ ትሞክሩታላችሁ ማለት ነው። ድጋሚ ሰርች ችሏለሁ። ሶ እንደዚህ አንዳንዴ የሚያዝጋችሁ ከሆነ ሪፍሬሽ ታደርጉታላችሁ ማለት ነው። ሶ ኮሜንቱን ክሊክ አድርጌዋለሁ። አሁን እንደምትመለከቱት እዚህ ጋር ቡዬ ቴክ ነው የጻፈው። እናም ፉል ቱቶሪያል ዋይት ላይ ያለላችሁ የሚል ኮሜንት ነው። ስለዚህ ክሊክ አድርገዋለሁ ማለት ነው የሀርት ምልክቱን። ከዛም በኋላ ኮሜንት ሀርት ሰክሰስፉሊ ሴንት ይለናል ማለት ነው። ስለዚህ እስቲ ይሄን ኮሜንት ላይክ አድርገነዋል። ከዛ ገብተን እንመልከት። ሶ ገብቼ ቼክ ላድርገው። እንደምትመለከቱት 26 ኮሜንት ላይኮችን የኮሜንት ላይኮችን ጨምሮልናል ማለት ነው። ስለዚህ እዚህ ሳይት ላይ ገብታችሁ ቪው እና ሼሮችን ምናምን ነገር ሁሉም ነገር በትክክል ይሰራል። ነገር ግን እኔ ሁሌም እንደምላችሁ እነዚህ ቪው እና በቃ እናንተ ቻናል ላይ የሚጨምሩ ነገሮችን ባትጠቀሙ እመክራለሁ። ማለትም ኖርማል ቲክቶክ ላይ መስራት ፈልጉ ከሆነ ይሄ ላይክ ምናምን በአፕሊኬሽኖችም ሆነ በዌብሳይቶች ባትጠቀሙ እመክራለሁ ማለት ነው። ሶ እንደዚህ አድርጋችሁ በቀላሉ በኖርማል አካውንታችሁ ማለት ውድድር ሊሆን ይችላል፣ በተለያዩ ነገሮችን ለማሸነፍ ላይክ ካስፈለጋችሁ በዚህ ማግኘት ትችላላችሁ ማለት ነው። አሁን ደግሞ ክሬተሮች ካላችሁ ያንን
ዌብሳይት ተጠቅሞ ላይክ ያገኘባችሁ ሰው እንዴት ማግኘት እንደምትችሉ አላሳያችሁ። እኔ አሁን ከዚህ በፊት የሆነ ቻሌንጅ ተሳትፌ ነበረ። እናም እዛ ቻሌንጅ ላይ ሊትራሊ ላይክ ያደረጉት ሰዎች 2 ናቸው። ነገር ግን ወደ 20 ምናምን ላይክ አለው ማለት ነው። ላሳያችሁ። እዚህ ጋር እንደምታዩት እዚህ ጋር ላይክ ያደረጉልኝ ሰዎች አሉ። ስለዚህ እሱን እነካዋለሁ ማለት ነው። ላይክ ያደረጉልኝ ሰዎች እንደምትመለከቱት እዚህ ጋር 3 ሰዎች ናቸው። አንደኛው ራሴ ነኝ፣ ሌላ 2 ሰዎች ናቸው ላይክ ያደረጉት ማለት ነው። ስለዚህ የግድ ያንን የተጠቀመ ሰው እዚህ ጋር አይዘረዝርላቸውም። እንደምትመለከቱት ቦት ነው ላይክ የሚያደርግላቸው። ስለዚህ ቦቶችን እዚህ ጋር አይዘረዝርም። እዚህ ጋር ትክክለኛውን ነምበር ነው ማለት ነው የሚያስቀምጠው 2 ማለት ነው። ነገር ግን እዛ ያለኝን ላሳያችሁ። እንደምትመለከቱት እዚህ ጋር የኔ ኮመንት 25 ላይክ አለው ማለት ነው። ነገር ግን ላይክ ያደረጉልኝ 2 ሰዎች ናቸው። ውድድሩን ማሸነፍ ምናምን ስላልፈለኩኝ እንጂ ወደ 100 ምናምንና ከሁሉም ሰው ማስበለጥ ይችል ነበረ፣ ግን ምንም አይጠቅመኝም፣ ምንም አይረግ ነገር ነው። ስለዚህ ስላልፈለኩኝ እንጂ ከዚህም ማስቀጠል እችላለሁ። እዚህ ጋር ቪዲዮ ላይ በቅድም እንዳሳያችሁ በአንድ ትዕዛዝ ብቻ 20 ምናምን ማግኘት እችላለሁ ማለት ነው። ስለዚህ ስላልፈለኩኝ ነው። ነገር ግን እንደዛ አድርጎ የተጠቀመባችሁ ሰው ካለ ባልኳችሁ መሰረት እዚህ ጋር እንደምታዩት ላይክ የሚለው ጋር መጥቶ እንደዚህ እንዲያሳያችሁ ብታደርጉ ትክክለኛውን ነምበር ያስቀምጥላችኋል ማለት ነው። በዚህ መልኩ ማውጣት ትችላላችሁ። ይመቻችሁ ነው። የዛሬው ቪዲዮ እንዲመስል ነበረ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ምርጥ መረጃ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።